እሺ እንግዲህ አንደበቴን አቃንታችሁ ስሙልኝ አደራ። እኔ ቃል የለኝም። እግዚአብሔር ያክብርልኝ። ሁላችሁንም በጣም ነው የማመሰግነው። ይኸውላችሁ አሁን ሌላ ቦታ መከበር መወደድ ምናምን ምንም በጣም ጥሩ ነው፣ ግን ደግሞ በሚያውቋችሁ ሰዎች፣ በወላጆቻችሁ፣ በቤተሰቦቻችሁ አለፍ ሲል ደግሞ በጓደኛ በሀገር ሰው መከበር ማለት ከነ ችግራችሁ ነው የሚያነግሷችሁ። ጉድፌን ታውቁታላችሁ። ትናንት ስንት ቆሻሻ ነገር ሳደርግ የኖርኩ ሰው ነኝ። ያንን ሁሉ ችላችሁ ነው ዛሬ እዚህ ላይ አክብራችሁኝ የመጣችሁ ምንም ሳይመስላችሁ እቺ የሰራዋትን ትንሽ ነገር ቆጥራችሁና ለዛ በጣም ነው ማመሰግናችሁ ሁላችሁም። እግዚአብሔር ይክበር። እኔ ይሄ ሁሉ ነገር እንደሚገባኝ ሁሉ እኔ አላውቅም። የምሬን ነው። እኔ መልእክተኛ ብቻ ነኝ። የሰው ገንዘብ ነው አምጥቼ ለሰው ያደረስኩት። እኔ ጀርባ አሉ መመስገን የሚገባቸው ሰዎች። እኔ አላውቅም፣ ብቻ እግዚአብሔር ነው ይሄን ሁሉ ክብር የሚወስደውና ስለሱ መመስከር አለብኝ ባገኘሁበት ሁሉ አጋጣሚና የእናቴም ጸሎት ነው የዚች መለኩሴ እናቴ ትሸቴ ይሄው ልጅሽ አድጎ ለዚህ በቅቶ መድረክ ላይ ቆሞ ይሄው አንቺም የትም ሳትሄጂብኝ ዛሬ ለመመስገን በቅተናል። እግዚአብሔር አሁንም እድሜ ጤና ይስጥልኝ ላንቺ፣ ከዚህም በላይ ሞገስን ክብርን እንድታይ እግዚአብሔር ያደርግልኝ። እወድሻለሁ በጣም። ከዛ ውጭ እኔ ባህር ዳር ከነማ በነበርኩበት ሰዓት አሉ እነ ዳንኤል ኃይሉ እነ ዜኒ ምናምን ይታዩኛል ጓደኞቼ። ወዳችኋለሁ በዚህ አጋጣሚ ሁላችሁም የሰፈሬ ልጆች ስማችሁን ጠርቼ አዘልቀው በጣም ብዙ ሰው ይታየኛል። ሁላችሁንም የምታውቁኝ እኔም ማላውቃችሁ ሁላችሁንም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው።